የመርሃ ግብራችን ተከታታዮች ባለፈው ሳምንት በኤልሳና በብሩክ መካከል በተፈጠረው ምክንያት ጥያቄ አንስታችሁ እንደሆነ ይታወቅ ነበር። ድራማውን በክፍል 1 ያደረግነው ሄዶ ስህተት እንዳልፈጠረ ነበር። ነገር ግን በተመልካቾች መሰረት ችግር ቢፈጠርስ ኖሮ ምን ማድረግ ነበረብን ወይም በህይወታችን ቢፈጠር ምን እናደርጋለን የሚለውን አብረን እንከታተላለን። እነሆ መልካም ጓደኛ ክፍል 2። ተመስገን በእውነት ማርቲ የነዚህ ልጆች መስማማት እንዴት ሰላም እንደሰጠኝ እንደው ፈጣሪ ምን ይሳነዋል በይ። እኔስ ብትል በሽታዬን ራሱ ርሰት አድርጌ ከረምኩ እኮ ዳኒ። ይሄው ስንት ቀናቸው በጣም በሰላማዊ ህይወት ይገኛሉ። ስለሁሉም እግዚአብሔር ይመስገን። አየኝ ነገር እንደው በጣም ይቅርታ እንደው ማርቲ እኔ ራሱ እዛው ሆነ ሐሳቤ እንደው ስታረቁሽ እንደው ነገ ዛሬ እያሉ በጠዋት ሄደን ትታያለሽ። ሰላም ያንገው። አሜን። ሰላም ያንገው። አዎ እንሄዳለን። ጥሩ ስሜት እየተሰማኝ አይደለም። እንዲያው መሄድ አለብሽ እንጂ። እሺ መልካም። ብሩኬ አቤት። ተነስ ቁርስ ብላና እንድትሄድ ረፈደብህ። ተነስ። ረፈደን እንዴት አደርክ ውዴ? ተመስገን አምላኬ ተመስገን። ሰላም ያሳደርክ ሰላም አውለን። እግዚአብሔር ይመስገን። አይ ብዙም አላረፈርክም። እኔ የምልህ ብሩኬ አንድ ነገር ላማክርህ አስቤ ነበር። ምን አሰብሽ ደግሞ? ምንድነው ኤልፍዬ? ምን ልታማክሪኝ አሰብሽ? ንገሪኝ። ይኸውልህ ብሩኬ እኔማ አባታችን የወሊድ መቆጣጠሪያ መድኃኒት እንደሚወስድ ስነግራቸው ድጋሚ እንዳትጠቀሚ ያሉኝ። ኃጢያት ነው፣ ልጅም በልጅነት ነው፣ መውለድ ደግሞ ልጅ ፍቅራችሁን ያበዛላችኋል አሉኝ። እና ምን ትላለህ? አይ ደግሞ እንቺንማ ምን እላለሁ እኔስ ብትይ ዳኒ ለምን ልጅ አትወልዱም ቢለኝ መድኃኒት ስለምትጠቀም ነው ብዬ ብነግረው በጣም ተቆጣ። ገና ታሁን እንዴት አደርጋለህ? ትወልዱ አትወለዱ ሳታቅ እንዴት አደርጋላችሁ ብሩ በጣም ነው የተቆጣኝ። መልካም አባቶች፣ ጳጳሳቶች፣ መነኮሴዎች፣ ካህናት፣ ዲያቆናት የሚገኙት እኮ ተጥሩ ትዳር ነው ብሎ እግዚአብሔር መልካም ነገር ነው የሚሰጣችሁ እንዴት አደርጋለህ ብሎ ተቆጥቶኛልና ለስካሁኑ እንግዲህ እግዚአብሔር ይበላል። ወደፊቱ እንግዲህ መጠቀማችን እንተዋለን። አሜን። በእውነት እግዚአብሔር አምላክ ይቅር ይበላል። ለነሱም እንደው እግዚአብሔር አንድ ልጅ በሰጣቸው። ይኸው ስንት አመታችሁ ብሩኬ? እምቢ አላቸው እኮ ልጅማ አጡ። አይ እንደው ጠዋት ማታ ነው ለነሱ ጸሎት አላረግ አልተኛም። እንደው እመቤቴ ሰምታኝ አንድ ልጅ በሰጣቻቸው እንደው መልካም ሴት እንደው አንድ ልጅ በታቀፈልኝ እዛው ጊሸን ማርያም ድረስ ከእጄ ጥላ አስገብቼ መጣ ነበር። ወይ የኔ ባል የኔ ደግ እንዲሁ እንደዚህ መልካም ባል የኖሯል ሳመናቅር የኖርኩት። ውይ ይቅር በለኝ የኔ ደግ። ረፊ እባክህ። እኔ የምልሽ ስንታየው፣ ወይኔ ይሄን ሰው በጣም እያመመኝ ነው። ደግሞ ያቅለሸልሸኛል። እንደው የፈራው ሊፈጠር ነው መሰለኝ። እንደው ችግር ሳይፈጠር አይቀርም ጓደኛዬ። ማለት ከወንድ ጋር ግንኙነት ነበረኝ አትይኝም መቼም? አይ እስኪ ተይኝ። እንደው ምን ልበልሽ? አዎ
ከትርፍ የመጠጥ ቤት አንድ ሰው አግኝቼ ነበረ። አስገድዶኝ አብሮኝ አድሯል። ደግሞ ሁለታችንም ሞቅ ብሎን ሰክሮን ነበረ። ነገር ግን ያው ምንም በሳክር እኔ መድኃኒት እንጠቀም አልኩት። አልሰማኝም ጭራሽም። እንደማደርግ አላውቅም። ግን ቢሆንም ሰውየውን በአካል አውቀዋለሁኝ። እና ምን ይሻላል? ለማንኛውም ሐኪም ቤት ሂጂና የሆነውን ነገር አውቃሽ ነይ። አይ እስኪ ተይ፣ መቼም ጉድ አድርጎኛል። የፈራሁት ከሆነ እንዶ ሰርቼ እኮ እንዳልበላ። እስኪ እንሂድ ጓደኛዬ፣ እባክሽ እንሂድ እስኪ የሆነውን ልወቅ። ግቢ ማርታ፣ ወረፋ ያዥ፣ መጣሁ። መኪና ላቁም። እዚህ ደህና ቦታ ለመሰለኝ እሺ ቆማር ውዴ። እየመጣሁ ግቢ። እሺ እሺ። እንዴ ምን ነው እቴ? ተረጋጊ እንጂ። ምን ሆነሽ ነው? አይዞሽ አታልቅሽ። እንዴ ተረጋጊ። የተረገመ ሰውዬ አላለቅስ ነው። እባክሽ ተረጋጊ። ቆይ ምንድነው የሆንሽው? ተረጋጊ እስኪ። ተረጋጊ ጓደኛዬ። መድኃኒቱን ገዝተሽ እኮ ማስወረድ ትችያለሽ። ካልፈለግሽማ አይዞሽ፣ ተረጋጊ አሁን። በስመ አብ ወልዶ መንፈስ ቅዱስ። ስለምንድን ነው የምታወሪው? ተረጋጉ እንጂ። ምን ሆነሽ ነው? እስኪ ተረጋጊ። ምንድነው የሆነውን ሁሉ ንገሪኝ። ውሃ ጠጪ። እንቺ ቆይ ተረጋጊ። መጀመሪያ ውሃ ጠጪ። አሁን ነፍሰ ጡር ሆኜ አገኘሁት። ምን እንደማደርግ አላውቅም። እሞታለሁ ብዬ በስመ አብ ወልዶ መንፈስ ቅዱስ። ምን ነው እህቴ? ስላንቺ ብቻ ነው እንዴ የምታስቢው? ጽንስ ማስወረድ እኮ በጣም ኃጢአት ነው። ነፍስ ማጥፋት የለብሽም። እየሰራሽ ታሳድጊዋለሽ። እግዚአብሔር እንዲያዝንብሽ ትፈልጊያለሽ እንዴ? አይዞሽ፣ እኔ እንደ ቤተሰብ አግዝሻለሁ። አንቺ ደግሞ ጓደኛ እንደዛ አይባልም። እሺ ልትመክሪያት ይገባል እንጂ እንዲህ አይነት መጥፎ ነገር ትነግሪያታለሽ እንዴ? የኔ ዓለም ቤተሰብ የለሽም? አዎ ቤተሰብ የለኝም። ከቤት ነው ተቀጥሬ የምሰራው። አሁን ደግሞ ነፍሰ ጡር መሆኔን ሲያውቁ ያባረሩኛል። ምን ላድርግ? ከዚህ ሌላ ምን አማራጭ አለኝ? አይዞሽ ጓደኛዬ፣ ማስወረድ ትችያለሽ። ብዙ አትጨነቂ። ደግሞ ሰውየውን ፈልገን የመድኃኒት እንቀበለዋለን። አለዚያ ሊያገባሽ ሊንከባከብሽ ይገባል። አንቺ ግን እርግጠኛ ነሽ ከሱ ነው ያረገሽው? አዎ ካለ መድኃኒት ነው የተገናኘሁት ከሱም ጋር። ነገር ግን ያው ባለ ትዳር እንደሆነ ነግሮኛል። በሰዓቱ ትንሽ ከባለቤቱ ጋር ተጋጭቶ አለመግባባት ኑሮ
ለማምሸት ነበር የወጣሁት ብሎኛል። የምጠጣውም ለዛ ነው ብሎኛል። ቢሆንም ግን ሰውየውን አፈላልጌ ማግኘት አለብኝ። ፈልጌ ላሳውቀው ይገባል። ምናልባት ደግሞ አይታወቅም። ይኸውልሽ እህቴ ሁሉንም ነገር እኔ አግዝሻለሁ። እኔ ጋር ሆነሽ መውለድ ትችያለሽ። ምንም ነገር እንዳታደርጊ እሺ? ማግኘትም ከቻልሽ አግኝተሽው ታወሪዋለሽ፣ ለህይወትሽ ወሳኝ ስለሆነ። ካልሆነ ግን ሁሉንም ነገር እኔ አግዝሻለሁ። በህይወትሽ ምንም አይነት ቢሆን መጥፎ ውሳኔ መወሰን የለብሽም። እሺ በእውነት እግዚአብሔር ይስጥልኝ። ቤትሽን አሳይተሽኝ ቀይን ይዤ እመጣለሁ። በጣም ነው የማመሰግነው። ጌታ ኢየሱስ ይባረክ። በስመ አብ። ጴንጤ ነሽ እንደ እህቴ? በስመ አብ። ጴንጤ ነሽ እንደ እህቴ? አዎ ኢየሱስ ይባረክ። እሺ ምንም ችግር የለም። ምንም አታስቢ። ሰውን ለመርዳት ሰው መሆን በቂ ነው። ሃይማኖት ሊገድበን አይገባም። ምንም እንዳታስቢ፣ ችግር የለውም። እሺ እኔም ሰው በሚያስፈልገኝ ሰዓት ነው አነጋጋሪ የሚያወራኝ ሰው ያስፈልገኛል። ስለዚህ ላንቺ ብቻ ብዬ ሳይሆን ለራሴም ነው። ማርቲ መጥቻለሁ። ምንድነው ማርቲ? ምን ተፈጥሮ ነው ተሰብስባችኋል? በሰላም ነው? አይ ዳኒ፣ እዚህ ከእህቴ ጋር እያወራሁ ነው። ዶክተሮቹ ነፍሰ ጡር ነሽ ብለዋት እና ግራ ገብቷታል። እኔም አይዞሽ ከኛ ጋር ትሆኛለሽ እያልኳት ነው። ኦይ ምን ነው እህቴ፣ በእውነት እግዚአብሔር የፈጠረውን እኛ ማጥፋት የለብንም። እጅግ ከባድ ኃጢአት ነው እህቴ። ስለዚህ ማርቲ እንዳለችሽ እኛ እናግዝሽ ዝግጁ ነን። አብረን ወደ ቤት ሄደን ጉዳያችንን እንፈጽምና እንሄዳለን አንድ ጋር። ቤት የለኝም እንዴት ሆናለሁ አትበይ ደግሞ፣ ቤት እግዚአብሔር ነው። ጌታችን ኢየሱስ ክርስቶስ 33 ዓመት ምድር ላይ ሲኖር ቤት አልነበረውም። እንኳን ያንቺ ልጅ አምላክን እየለመነች እመቤታችን አሳድገዋለች እኮ። እናም ወደዚህ የመጣ ነው በዚህ ዓለም መልካም ሰርተን መንግስተ ሰማያትን ለመውረስ ነው። ለበጎ ነው። አይዞሽ እህት ዓለም አትዘኝ። እኛም ደግሞ ራስ ወዳድ መሆን የለብንም። ምን ችግር አለው ደግሞ አንድ ሰው ተደባልቆ ቢኖር? እሺ አመሰግናለሁ። በእውነት ኢየሱስ ይባርክልኝ፣ ኢየሱስ ይባርክልኝ። እሄዳለሁ ከእናንተ ጋር አብሬ። ሰሞኑንም ደግሞ ሄጄ ዕቃዬን አመጣለሁ። ተባረኩልኝ፣ የተባረካችሁ ቤተሰብ። አሜን። ሄሎ እንዴት ነሽ ኤልሲ? ሰላም ዋልሽ ወይ? እኔ የምልሽ ይኸውልሽ ማታ እነ ዳኒ ጋር ሄድ ብለን እንመጣለን ማለት ነው። ሳጥኑን ገረጣ አድርገሽ ጃኬት ውስጥ ብር አለልሽ ስጦታ ነገር ግዥና ነይ እሺ። ወጣ በይን። እግዚአብሔር ይመስገን። ብሩኬ እንዴት ዋልክ? እሺ ብሩኬ፣ በማንኛው ጃኬት ውስጥ ነው? ጥቁሩ ነው። ምን ስንት ጃኬት አለና ነው? እሺ እሺ፣ እገዛለሁ ብሩኬ። ቶሎ ና፣ በጊዜ ነው።
ምን አሉሽ ማርቲ? ውጤት መጣልሽ እንዴ? አዎ ውጤት መጣ። ለእግዚአብሔር ምን ይሳነዋል? ከ10 ዓመት በኋላ እኮ እግዚአብሔር አምላክ ቤታችንን በበረከት ሊጎበኘን ነው። ነፍሰ ጡር ነሽ ያሉኝ። በእመቤቴን ያምኖ መቀበል አቅቶኛል። እመቤቴን አምኖ የሚያፍር የለም። ተመስገን አምላክ፣ ተመስገን። በዘገይም የሚቀድምህ የለም። እባክህን የሰጠኸኝን ባርክልኝ። አቤት አቤት። ሲጀመርም እኛ ስለምንቸኩል እንጂ የለመኑትን የማይረሳ የነገሩትን የማይረሳ አምላክ ነው ያለን። ተመስገን ተመስገን። ይህንን ደስታችንን በቤት ነው ማክበር ያለብን። ተነሽ መሄድ አለብን። መልካም እሺ። ነይ እህቴ ሜላት፣ ነሽ ነይ እንሂድ። ተነሽ እህት አለም። በስመ አብ። በይ ጓደኛዬ፣ በጣም ጥሩ ሰዎች ናቸው። በቃ ሂጂ አብረሽ። እየደወልኩ ደግሞ ጠይቅሻለሁ። እሺ እሺ፣ አመሰግናለሁ የኔ ውድ ጓደኛ። ነገ መጥቼ እቃዬን እወስዳለሁ። ውይ አስጠበቅንሽ ሜላት አይደል? በጣም ይቅርታ። ገና ከመተዋወቃችን ከአንቺ ጋር ከመተዋወቄ በረከት ወደ ቤት የገባ። እንኳን ደስ አለሽ በይኝ ሜልዬ። ውይ እንኳን ደስ ያለሽ። ምን ተገኘ ማርታ? በጣም ደስ ይላል። ይኸውልሽ እኔና ባለቤት የትዳር ከያዝን 10 ዓመታችን። ልጅም ቢብሉን ተፈትነን ነበር። ይኸው ዛሬ ሰጠን እግዚአብሔር። አንቺም ወልደሽ ማሳደግ አለብሽ። በፈለጉት ሰዓት ልጅ አይገኝም። እሺ አሁን አብረን እየተደጋገፍን አብረን የምንቆምበት አብረን የምንጸናበት ሰዓት ነው። እንኳን ደስ ያለሽ ማርታ። በእውነት ስላንቺ ደስ ብሎኛል። መቼም ሃሌሉያ ማለት ነው። አዎ በሉ ማርታ ተነሱና ቤት ሄደን እቤት እናወራለን። ተነሱ ማርታ። ሜላት ነው ስምሽ እህት አለም። አንድ ጋር እንሂድ። በሉ ተነሱ። አዎ ሜላት ናት። ደስ ብሎኝ እኮ ነው ልንገራት ብዬ ነው። ነይ ሜድ እንውጣ። በእሺ ቻው እህታችን ስንታየው። ሰላም ወይ። እሺ መልካም በይሲ ሳይመሸድ ብለን እንምጣ ውዴ። ተነሺ በለው ደግሞ የሌለ ነው ቀሚሱ ያማረብሽ። ኧረ እባክህ ልብሱ ብቻ ነው የታየ፣ እኔ አልታየሁም። እኔ አንተ ሚስት እኮ ቅርቅር ያልሁ ልዕልት እኮ ነኝ። በልና እንሂድ። አንቺንም አንድ የመርጬ ነው ያገባሁሽ። እንደው ስለ ልብሱ ዛሬ እናውራ እንጂ። እሺ የኔ ቆንጆ። እዚህ ቤት እንዴት ዋላችሁ? አመሻችሁ? ዳኒ፣ ማርታ ደህና አመሻችሁ? እንዴት ዋላችሁ? ውይ እግዚአብሔር ይመስገን። መጣችሁ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? እንዴት ዋላችሁ? ማርታ እንዴት ነሽ? እግዚአብሔር ይመስገን። እንግዳ እንደናንተ ነው። በተጠራችሁ በ20 ቀናችሁ መጣችሁ። ግቡ ብሩኬ፣ ግቡ ቁጭ በሉ። ኤልሲ እንኳን ደህና መጣችሁ። ብሩክ ናረፍ በል ተቀመጥ። እሺ ኤልሳ እንዴት ነሽ? በረታሽ? እግዚአብሔር ይመስገን ደህና ነኝ። ብሩኬ ቁጭ በሉ፣ ግቡ። ኤልሲ ግቢ እንጂ። እንዴት ነሽ? በጎ ሆንሽ? አዎ ደህና ነኝ ብሩኬ። ዛሬማ በጣም ደህና ነኝ። በጣም ደስ ብሎኛል ብታው። እንዴ ምን ታገኛ? እንደኛም ተፈታል። በጣም ትልቅ አዲስ ነገር አለ። አሳየው።
ንገሩና። ጥፍት አላችሁ እኮ በሰላም ነው እናንተ? ኧረ እንደው ስራ በዛ ብሎብን ነው። ያው አዲስ ፍቅር ደግሞ እንደ አዲስ ሆነብን ፍቅራችን። አዎ እሱስ እውነታችሁን ነው። አይመችም። አዲስ ፍቅር ይዛችኋል። ለዛ ነው ዛሬ ሐኪም ቤት ሄደን መጣን እኔና ዳኒ። እና ምን አሉ? ማርቲ? እግዚአብሔር ይመስገን በጣም ደህና ነኝ። ጤንነቴን እርጉዝ ነሽ አለኝ ኤልሲ። በጣም ደስ ብሎኛል። እንደዛ ተደስቼ አላውቅም በእውነቱ። ምን አይነት ደስታ ነው? ምን አይነት ደስታ ነው? እሰይ እንኳን ደስ አላችሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። እግዚአብሔር ይመስገን እንደሆነ እንኳን ደስ አላችሁ። ዳኒ ሆነ ደስ ብሎኛል። ጓደኝ በስማ ደስታችሁን ያዘው። እነዚህ የዛሬው ጨዋታችን ሰማችን እኮ ብሩኬ። እንደው የሚገርም ነገር እንደው እነዚህ የዛሬ ነገር ዛሬውን የምስራች ታሰምኛለህ። በጣም ይገርማል እግዚአብሔር ስራ። እንዴ ቆይ እስኪ እንዴ አይኔ ነው አይኔ ሰውዬ በእግር በፈረስ ታስፈልገው ጭራሽ ይሄ ጉደኛ ሰውዬ እንዴት ሆኑ? እንዴት እነዚህ መልካም ሰዎች መካከል በቀለ? አሁን ባላዋርድህማ ጠብቀኝ። ምን ላድርግ ነው ግን አሁን? ቆይ ሜላት ተረጋጊ። መረጋጋት አለብሽ። አሁን ለብቻው ነው ማዋራት ያለብሽ። እነዚህ ሰዎች እንግድነት ቤት መቶ መቼም አረብሽ። ቆይ ለብቻው አናግረዋለሁ። ወይኔ 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 ዛሬ ተበላው። እንዴት አባሽ መጣሽ ደግሞ አንቺ? ተዋርቻለሁ። አሁን ምን ተሻለኝ? ዳኒን ላማክረው ይገባል። እሱና ዳኒ ማናገር ፈልጌ ነበር። እንዴ ታውቃታለህ እንዴ? እኔ እኮ ትኩር ብላ ስትይ ይሄን ነው የምታውቀው እያልኩ ነበር። ሐኪም ቤት ነው ያገኘናት። እርጉዝ ነሽ ብለዋት ታልታነቅሆ ታላስወረድሁ እያለች ስታለቅስ አግኝተናት ነው ያመጣናት እዚህ። ምን ነው አልገባኝም። ኧረ እንደው እሷስ እንደው ጥሩ ሀሳብ አስባ ነበር። ምን ነው ታንቃ በነበረ ባለፈው ውጭ አደርኩት ያማህ እንዴ አንተ? ተወይ ምን ይሻላል? መከላከያ እንደምታረግ ነግረኝ ነበር። አረግዛለሁ መከላከያ የለኝም ብላኝ ነበር። በእንደው በመቀጠል አንተ በቃ መቼም አትማርም። በቃ ከትላንት ነው ማትማር። ጥፋትን በጥፋት እየሸፈነ በስማ የትም አትደርስም አንተ በቃ ለተናገርከው ራሱ ይቅር ይባል። ልጅቷ ከኛ ጋር ትሆናለች። አይ ልጅቷ ከኛ ጋር ትሆናለች። ልጁን ትውለደው ያድጋል። አሁን አንተ ተረጋጋ። በስማ ምንድነው የምታወራው ግን አንተ? ካንተ እንዲህ ጥሩ አስባ ነበር ትላለህ። በእውነት ብሩክ ይሄን እኔ ካንተ አልጠብቅም። ይባላል እንዴ ነው አይደለም? ጉድ እኮ ነው ጉድ። ስማ ሰውዬ ያላወቅሁ እንዳይመስልህ እሺ። ህይወቴን እንዳመሰቃቀልከው ትዳርህን መስቀልቅል ባላደርገው እኔ ሜላት አይደለሁም። ጠብቅ ብቻ። ደግሞ ቤት ዞሮ አግኝቻለሁ። እጄ ጥሩሃል። አልነገርኩህም? አውቄው ነበር። አንድ ነገር ብሰማ አጠፋሻለሁ። እሺ አይገርምሽም? አጠፋሻለሁ። ወደሽ አረፍተ ነገር ሜላት ወደ ውስጥ ጠፋት። በሰራው ስራ አጠፋሻለሁ ነው አይደል? ጠብቀኝ። እናወራለን። ግቢ ሜላት። አይ ተው ዳኔ፣ አንተ ተረጋጋ ብሎ
ቆይ ቆይ እኔ ይገባኛል። ቆይ ዝም በይ። እኔ እና እሱ እንሟከራለን። ገና ጨርሰን በገደለ ነው የምታወራው፣ ግን አንተ አትረጋጋም እንዴ? ኧረ ተረጋጋ። በስመ አብ ገላት ወደ ውስጥ ግቢ። በቃ እንዴት እናድርግ? እኔ አስተያየቷ ምንም አላማረኝም። እንዳትነግራት እየፈራሁ ነው። ሚስቴን ይዤ ብሄድ ይሻላል ዳኒ። አዎ እንደዚህ ይሻላል። እኔ ልጅቷን አወራታለሁ፣ አንተ ብትሄድ ይሻላል። እሺ ዳኒ፣ እንደው የኔ ነገር እንደው ምንም ሆነልኝ። በኃጢአት ላይ ኃጢአት ሆኖብኛል። እንደው በቃ ታጥቤ ማልጠራ አሳማ ሆንሁ። በቃ እንደው አይወልህ ብሩኬ፣ አስተውል፣ ነገር ሁሉ ለበጎ ነው። ላለመሳሳት ሞክር። ከተሳሳትም ደግሞ በንስሐ ለመታጠብ አትዘሪ። የሆነ ቦታ ተገናኝተን ደግሞ በደንብ እናወራበታለን። አሁን ደህና አደር። በጣም ተናደሃል። አንተም ፊትህም ድብልቅ እያለ ነው። በልሽ ያው ኤልሳን እየጠበቀች ነው። በላት ሰላም እደሩ ብሩኬ። በልሽ ደህና አደር። ባለጥራለህ ኤልሳ አውጪ፣ ብሩክ እየጠበቀች ነው። አቤት። እሺ በቃ ማርቲ፣ ብሩክ እየጠበቀኝ ነው። በሉ ደህና አደሩ። ደስታውን ያዘልቀው። እሷስ ማናት? ሳልተዋወቅ አሳየኝ ነገር ማናት? እንተዋወቅ እህት። እሺ እንተዋወቅ። ሜላት እባላለሁ። የማርታ ጓደኛ ነኝ። እሺ እኔ ኤልሳ እባላለሁ። ማርቲ የት ተገናኝታችሁ ነው? እስከዛሬ አላውቃትም። በዚህ በ20 ቀን አንቺ ጥፍት ስትይብኝ ሌላ ጓደኛ ፈራው። ጓደኛዬ ምን ማድረግ ይችላል? እኔማ ሐኪም ቤት እንደሄዱ ነው ነፍሰ ጡር ነሽ ብለዋት ራሴን አጠፋለሁ ምናምን እያለች። አይ በስመ ስላሴ ምን እያወራን ነበረ? ይቺ ልጅ ደህና ትመስለኝም። ምን ሆና ነው ፊቷ ሁላ ተቀያየረ? ኤልስዬ ሀሳቤ ተሰርቆ እኮ ነው። በጣም ይቅርበኝ እሺ፣ በጣም ይቅርበኝ። እና ባለፈው ሐኪም ቤት እንደሄዱ ነፍሰ ጡር ነሽ ብለዋት ራሴን አጠፋለሁ አስወርዳለሁ ስትል ነው እኔ ጋር ትሆኛለሽ ብዬ ይዣት የመጣሁት ማለት ነው። ሰውየውም ጠፍቷል። ማለቴ በሆነ ቅጽበት ድንገት ነው የተገናኙትና በአንድ ቀን አጋጣሚ ነው እቺ ልጅ ያረገዘችው። ለማንኛውም በቃ ታሪኩ ሰፊ ነው። ስለምንገናኝ እናወራለን። መሸ። ደህና ደሩ ኤልስዬ። እሺ በጣም እናመሰግናለን። እግዚአብሔር ያክብራችሁ። እሰይ የኔ ጓደኛ፣ እግዚአብሔር ይስጥሽ። በእውነት ጥሩ አደረግሽ። እኔም ጋር እየመጣሽ ተጫዋቺ። በሉ ደህና ሆኑ። ይቺ ልጅ ምንም ደህና አትመስለኝም። ምን ሆና ነው? ሜላት ደህና አይደለሽም? ምን ነው ፊትሽ ተቀያየረ? አይ ደህና ምንም። እሺ ያው በጣም ነው ወጥቼ የምጫወተው ቤትሽ። በደንብ እንገናኛለን በሚገባ። እሺ ምን እያልሽ ነበር ማርታ? አይ ምንም በቃ ይዘሽ ተርጋ። ውሃ ጥጪ፣ ፊትሽን ታጠቢ። ጥሩ ስሜት ላይ አይደለሽም። አላመመሽም አይደል? አመሰግናለሁ። ኧረ ደህና ነኝ። ምንም እንደው እንደዚህ ጤነኝነት ተሰምቶኝ አያውቅም ብታይ። እሺ በቃ አይዞሽ፣ ተረጋጊ። ነይ እስኪ ሜላት፣ አንዴ ላናግርሽ። ቆይ ያደረገሽው ከሱ ነው እርግጠኛ ነሽ? ማርቴ በእውነት በአንቺ ቤት ስለ ሃይማኖት የብዙ ነገር ተምሬያለሁ። ይገርማል።
በጣም ረጅም ጊዜ ሆኜ እንኳን ቤት ከተቀመጥኩኝ እንደው ስለ ድንግል ማርያም የነበረኝ አመለካከት ፈጽሞ የተለየ ሆኗል። ፈጽሞ የተለየ ሆኗል። ይገርማል። እግዚአብሔርን አውቀዋለሁ ብዬ ለካ ሳላውቅ በሌላ ተሸውጄ ኖሯል። ግን አንቺ እውነት እግዚአብሔር ይባርክሽ፣ ብዙ አስተምረሽኛል። እግዚአብሔር ይስጥልኝ በእውነት። እንግዲህ የመውለጃችንን ጊዜ እየደረሰ ነው። ምጤም በእመቤት የታገዘ ይሆናል። ግን አሁን ደግሞ የእውነት ውስጥ የሚመላለስ ነገር አለ። መጠመቅ እፈልጋለሁ። አይ ስለ ሁሉም ሰላም ነው የሚሰማኝ። ብታይ በጣም ነው ሰላም እየተሰማኝ ያለው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ስለ ሁሉም ነገር። ምንም አላደረኩልሽም እኮ ሁሉንም የማደርገው ለራሴ ነው። ላንቺ ብዬ ያደረኩት ምንም መልካም ነገር የለም። መልካምም ነገር የማደርገው ለራሴ ብዬ ነው። እሺ መልካም ከሆነ ዋጋዬን በመልካም እቀበላለሁ። ጸድቅበትም መልካም የማገኝበትም እኔ ነኝ። እሺ ውዴ ይሄንን ነገር ማሰብ የለብሽም። እሺ እላቂ ልብስ የምንሰጣቸው፣ ቀዝቃዛ ውሃ የምናጠጣቸው፣ ቁራሽ እንጀራ የምናጎርሳቸው እነሱ ሰዎች ባይኖሩ በምን የምንጸድቅ ይመስልሻል? ምንም እንዳይሰማሽ እሺ። አባቶቻችን እናቶቻችን ለእግዚአብሔር ፍቅር ብዙ ተጋድለዋል። እናም ሃይማኖቱን አምነሽበት ገብቶሽ ከሆነ ትጠመቂያለሽ፣ ምንም ችግር የለውም። እመብርሃን ደግሞ በሰላም ሁለታችንንም ትገላግለናለች። ልጃችንን በሰላም እናቅፋለን። ምንም እንዳትጨነቂ። እስከዛ በተቻለሽ የሰጠሁሽን መጽሐፍቶች አንብቢ። ከዛም ከአባታችን ጋር አገናኝሽና ተምረሽ እንድትጠመቂ እናደርጋለን። እሺ እሺ። በእውነት እንደው ሁሉም ሰው እኮ እንዳንቺ ባስበኝ ጊዜ በደረሰን ነበረ። የእውነት አንቺ የምንነግረኝ የቅዱሳን ታሪክ የእመቤታችንን ምልጃ የእውነት በጣም ከልቤ ነው የተመለስኩት። እስካሁን ያሳለፍኩት ዘመን ሁሉ ይጸጽተኛል። በዛ ላይ እንዴት ያለው ሰው እንደነበሩ እኔ ራሴ ነኝ እንዴት ያለው መጥፎ ሰው እንደነበርኩ ማውቀው። አሁን ግን በትንሹም ቢሆን ተቀየርኩም ባልል ብቻ የተወሰነ ተቀይሬያለሁ። ምን እንደምልሽ አላውቅም። እግዚአብሔር ይስጥልኝ፣ ሌላ ምንም አልልም። ዳኒ ነይ እስኪ ስትላት ነበር ሜላትን። በሰላም ነው በሉ አውሩ። ይቅርታ ሐሳቧን ተጨርስ ብዬ ነው ያላስ። አዎ በመሃል ገባችሁ እያወራችሁ እያዳመኳችሁ ነበር። በእውነት ጥሩ አድርጋችኋል። ማርታ ጥሩ ስራ እየሰራች ነው በእውነቱ። ነይ እስቲ አንዴ ላናግርሽ ሜላት። ቆይ ያረገሽው ከሱ ነው እርግጠኛ ነሽ ሜላት? እስኪ ተወኝ ዳንኤል፣ እንደው ምን እነግርሃለሁ። እያየኸው ልክ ሲያየኝ እንዴት እንደሆነ ስራውን እኮ አውቆ ነው። እስኪ ተወኝ ብቻ። ብዙ ነገር ከማርታ ተምሬያለሁኝ። ምንም ያልችልም ግን አሁን ከሱ አይወድሽ ሜላት፣ ይገባኛል እኮ አንቺ ምንም ነገር መጨናነቅ የለብሽም። እኔ ባለው ነገር አግዝሻለሁ። እሱም እኮ አጋጣሚ እንጂ ክፉ ሰው አይደለም። ይኸውልሽ ሜላት፣ አደራ ለማንም እንዳትናገሪ እሺ? የበኒና ባንቺ መካከል ይቀር። በእውነት እሱ ጥሩ ሰው ነው። እንደው ያንተ ስህተት ነው አውቃለሁ። እናንተ እኮ መልካም ሰዎች እንደሆናችሁ አውቃለሁ። ዳንኤል፣ ማርታ፣ በእውነት እናንተን ስለሰጠኝም አመሰግናለሁ። እግዚአብሔር በምክንያት እናንተ ሰጥቶኛል። ግን ይመን ያም ሆነ እኔ ጥሩም ሰው ሰው ማቀው ህይወታቸው ዝብረቀቅቦባቸው ግን ልጅነቱን ካላመነ ያው እንደምበጠብጠው ምንም ጥያቄ የለውም። ልጁን ይመን አሁን ገና መስማማታቸው ነው። እነሱም ህይወታቸው ውጥብጥ ነበር። አሁን ነው በትክክል ህይወት እየመሩ ያሉት። ትንሽ ይረጋጉና እነሱም በትክክል እንትን ሲሉ ያኔ ቀስ ብለን አረጋግተን እንመክራቸዋለን። እስከዛው ድረስ እኔ ባለው ነገር ከጎንሽ ነኝ። አይዞሽ አታስቢ። እሺ አመሰግናለሁ። አሁንማ እንግዲህ የሰጠኝን እቀበላለሁ። ምን እላለሁ? እኔ እናንተ ምንም ልል አልችልም። ጎሽ እህት ተባረኪልኝ። እግዚአብሔር ይባርክሽ። ስማ እንጂ ብሩኬ። አቤት።
ጨራሽ ያችን ልጅ ታውቃታለህ እንዴ? የምን ልጅ ማን ደግሞ? እዛ እነ ማርታ ቤት ያለችው ልጅ አልገባኝም። እንዴት ጠየቅሽኝ? የት አውቃታለሁ? እኔ እንዳንቺ አይደል እንዳየኋት ዛሬ። እውነቱን ንገረኝ። ሰውነትክም እየተንቀጠቀጠ ነው። እሷ ደግሞ ከፍ ዝቅ አርጋ እያየችህ ነበር፣ አይቻታለሁ። አይ አላቃትም አልኩሽ፣ አላቃት። አሁን እያንቀላፋኝ ነው። አታኝም እንዴ? የጠየቅኩህን መልስ ነው ያልኩ። ነገርኩሽ እኮ አላቃትም። እሷን አትጠይቂያትም ነበር? እንዴት ነው የምታውቂው ብለሽ እኔን የምትጠይቅኝ? ታውቃታለህ እንዴ? አንተም እኮ ሰውነት እየተንቀጠቀጠ ነው። እውነቱን ንገረኝ። ምኑን ልንገርሽ? እማላውቀው ነገር አለ ማለት ነው። እሺ በቃ ታስጨንቅኝ። ሰሞኑን እነግርሻለሁ። እኔ ተኛ ሆነሽ ተረጋጊ። ተነስ፣ የጠየቅኩህን መልስ። ያው አውቃታለሁ። ትርፌ መጠጥ ቤት ትሰራ ነበረ። እና እዛ ምን ታደርጋለህ አንተ? እንዲህ ልትተዋወቁ ቻላችሁ? ያው ባለፈው በተፈጠረው ነገር ውጭ እንዳደርኩ ማረፊያ ታጣ እሷ ጋር ነበር ያደርኩትና ለዛ ነው። ምን ማለት? እሷ ጋር አደርኩ ማለት አልገባኝም። አዎ በቃ ጠጥተን ነበር፣ ተሳሳትን። እሷ ጋር ነው ያደርኩት። በጣም ይቅርታ። እንግዲህ ያልነገርኩሽ ድጋሚ አገኛታለሁ ብዬ ስላላሰብኩ ነው። ምንድን ነው ያልከው? ተሷ ጋር ነው ያደርኩት እያልከኝ ነው? በጣም ይቅርታ ኤል። እንዴ ልጅቷ እኮ እርጉዝ ናት እና ልጁ ያንተ ልጅ ነው? አዎ እያለች ነው፣ ግን እኔ አላመንኩላትም። እንደዛ እያለ እንዲህ ለምንድን ነው የማታምነው? አንተ ሄደህ አድረህ እሷ ጋር እንዴት ነው ላታምንላት የማትችለው? አጋጣሚ ነው። በቃ አንድ ቀን ነው። እኔ ድጋሚ አግኝቻት አላውቅም። የታውቃለህ የትም ስትንዘላዘል ነው። እኔ አላምንም እና ተሷ ጋር አድሬያለሁ ልጁ የኔ ነው እያልከኝ ነው? እንደዛ ነው የምትለው። እንግዲህ እሱ ማደሩን አድሬያለሁ፣ ግን ልጁ መሆኑን እርግጠኛ ነኝ። ዝም በል። ደስ ብሎ ስትጠጣ አድርገህ አሁን እኔ ጋር አንገክን ደፋ አድርገህ ምንም የኔ አይደለም ተማጋ እንደሆነ አላውቅም ትላለህ። እንዴ አይንህን አውጥተህ ደግሞ ይቅርታ ይላል። ያንተ ይቅርታ ገደል ይግባ። ይቅርታ በቃ ተረጋጊ። እንዴ ልጅ ይዘህልኝ መተህ ነው ተረጋጊ የምትለው? እኔን ቤት አስቀምጠህ በእኔ ላይ ሄደህ ወልደህ እንዴት ተረጋጊ ትላለህ? ምን አይነቱ ደፋር ነህ? እንዴት ራስን መቆጣጠር ያቅተሃል? ተረጋጊ በቃ ተረጋጊ። አስተካክላለሁ። ውጣ ከቤት። የተፈጠረውን ነገር አስተካክላለሁ። እንግዲህ ይቅርታ አድርጊ። ውጣ። ይቅርታ አትበለኝ። ውጣ ዝም ብለህ። እሺ በቃ ተረጋጊ። ዝም ብለህ ውጣ። ምንም ነገር አትበለኝ። ጥሩ ነገር እንደሰራ ሰው እንዴት እንደዚህ ያወራኛል? ሰው ለሀገር ሄዶ ይዋደቃል። እሱ ጥሩ ነገር እንደ ጀብድ ያወራኛል። ወይኔ አምላኬ ምን በደልኩ? ቆይ እንደዚህ ባታረገኝ። እሺ እወጣለሁ። በቃ ተረጋጊ። በቃ እሺ እወጣለሁ። ተረጋጊ። ዝም ብለህ ውጣ። አታውራኝ። ደግሞ አፍ እንዳለው ሰው ያወራ። እኔ ሲጀመር ገብቶኝ ነበረ እንደዛ ከፍ ዝቅ አድርጋ ስታየው።
በዚህ አይነት እኮ ነገም ቢወጣ ሄዶ ይተኛል። አይነጋ ይቀር ነጋ። አሁን አባታችን ጋር ልሂድና እኔ ከሱ ጋር ምን አዳረቀኝ ምን አጨቃጨቀኝ? ህይወቴ እንደ ቃጫ ምንቅል አድርጌ ያወጣዋለሁ እንጂ እንዲህ ሲያቃጥለኝ እንዳደርክ ብሩኬ እንደው ቅጥል የሚያረግ ይዘዝልህ። እንዴት አደሩ አባ? ይፍቱኝ ባርኩኝ። ማን ነው? የኔ ልጅ አንተ ነሽ እንዴ? እግዚአብሔር ይመስገን። እግዚአብሔር ይባርክ። እግዚአብሔር ይባርክ። ምን ነው በጠዋት ምን እግር ጣለች ልጅ? ምን ችግር አለ? ደውሉልኝ ብያል ነበር እንዴ? እኔ መጣ ነበር እኮ ልጅ። እግዚአብሔር ይመስገን በሰላም ነው አባ። ከትዳሬ እንዲለያዩኝ ነው። በስመ ስላሴ በስመ አብ በወላዲ ባለቤቴ በላዬ ላይ ማቅጦብኛል አባ። በጣም ነው የከፋኝ። ባለፈው ትንሽ ተጋይተን ውጭ አድሮ ነበረ እና ከሴት ጋር ነበር ያደረውና ማደሩ ሳያንሰው ጭራሽ ልጅቷን አስረግዟታል። እና ልጅቱ ደግሞ እርጉዝ ሆና ወደ ቤት መጣች። እኔ ሁሉንም ነገር አማክሮኛል አውቅ ነበረ፣ ግን ንስሐ ገብቶበታል። በንስሐ የተቀረፈ ነገር ነው የተፈጠረውም በስህተት በመጠጥ ምክንያት እንደሆነ ነግሮኛል ሁሉንም። እና ልጄ እባክሽ አንድ እድል ስጪኝ። መጥፎ ሰው አይደለም፣ ሰይጣን በመካከላችሁ ገብቶ ነው እንጂ አሸንፉት። መፍታት ትችያለሽ፣ ግን ደግሞ መልካም ሴት የምትባይው በይቅርታ ስታልፊ ነው። አሁን ሂጂ እና እኔ እመጣለሁ። አሁን ሂጂ እሺ በይኝ። ጎሽ እኔ እንደው እባክሽ ልለምንሽ እቤት ጠብቂኝ። እንዴ አባ ልጅን ያህል ነገር ወልዶ በላዬ ላይ ቀለል አድርጋችሁ እያያችሁት ነው? አልፈልግም በፍጹም። ምክንያቱም ነገም ሌላ ይሄንን እንደማያደርግብኝ እርግጠኛ አይደለሁም። ይቅርታ አላደርግለትም። ይኸውልሽ የኔ ልጅ እኔ ቀለል አድርጌው አይደለም፣ እግዚአብሔር ለበጎ ነው የሚያመጣው ብዬ ነው። እግዚአብሔር በሚያውቀው ሁሉንም ያስተካክላል። ይኸውልሽ እሺ በይኝ። ሌላ ችግር ነው የሚፈጠረው። አሁን ይቅርታ ልብ ነው መሆን ያለበት። ሁሉንም እግዚአብሔር እኛ ይቅር ስንል ይቅር ይለናል። አየሽ ልጄ በአሁን ቤት እሺ በይኝና በቤት ሁሉንም ነገር እንመካከርበታለን። እግዚአብሔር ይወደድ። ከዚህ በላይ ምን ይመጣል አባቴ? ከዚህ በላይ ከባድ ነገር አለ? ቤተክርስቲያን እኮ ተፋቱ ከምትለው አንዱ እኮ ነው። ይሄ በላይ ላይ ሄዶ እኮ ነው የዘሞተው። እንዴት እንደቀላል ነገር ይሄን አልፈዋለሁ። እሺ በይኝ ልጄ እባክሽ እንደው እባክሽ በወላዲቷ እቤት ሂጂና ጠብቂ። በወላዲቷ ጠብቂ። እሺ ግን ለእናንተ ስል ይሄን ብቻ አደርጋለሁ። እሺ ትበልሽ እና አምላክሽ ትበልሽ።
ወይ እንደው እስኪ ስንቱ ጋር ልደውልለት፣ ጓደኛዬን ሳልደውልላት እኮ ቀረሁ። ሄሎ ሄሎ፣ ስንቱ እንዴት ነሽ? ሁሉ ሰላም ነው ከኔ ጋር፣ አንቺስ እንዴት ነሽ? ሄሎ ወይ አይሰማሽም እንዴ ስንቱ? በየቀኑ ነው ግን እግዚአብሔር ይመስገን። እንዴት አለሽ? እግዚአብሔር ይመስገን ደህና ነኝ። አንቺስ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ደህና ነኝ። እንደው ጥፍት አልኩ ሳንደዋወልም፣ አንቺም አልደወልሽ። እንዴት አለሽ? አዎ ሳልደውልልሽ ቀረሁ፣ አልተመቸኝም ነበር። እግዚአብሔር ይመስገን። አንቺ ደህና ነሽ? ደህና ነኝ። ስሚ እንጂ የልጄንም አባት እኮ አገኝቼዋለሁኝ። ጭራሽ እኔ በእግር በፈረስ ሳስፈልገው ግጥምጥም ብለን አረፍ። እውነት ያገኘሽው? ምን አለሽ? አግኝቼዋለሁ፣ በሚገባ አስፈራርቼዋለሁ። እንግዲህ እየጠበቅኩ ነው ምላሹ። ደግ አደረግሽ። ያው በቃ ስንቱ አዲስ ነገር ካለ ደውልልሻለሁ። እኔ ጋር ያለው እንግዲህ ይሄ ነው አዲስ ነገር። በይቻው። እሺ በቃ ሰላም ዋይ። እሺ ቻው። እንዴት ናቸው አባቴ? እንዴት አደሩ አባቴ? ይፍቱኝ ይባርኩኝ። ደህና ናችሁ? እንዴት ናችሁ? ልጅ መጣ። እግዚአብሔር ይባርክ፣ እግዚአብሔር ይፍታ። በል መጣ። እኔ እኮ ልመጣ ነበር። የዛ የብሩክ ሚስት መጣ፣ ሁሉንም ነገረችኝ። በጣም ተናዳ ተበሳጭታለች። እንደው በግድ ለምኜ ወደ ቤት ሄዳለኝ አለኝ። እንቆጣጣና እስኪ እግዚአብሔር ቢወድና ቢፈቅድና አስማማቸው። መድኃኔዓለም ይርዳ። አዎ አባቴ፣ እሱም እኔ ጋር ነው ያደረው። አባ እናም ልሄድና ኤልሳን እኔ ቤት ላምጣትና እናነጋግራቸዋለን። እኔ ቤት ይሄዱና ይቆዩኝ አባቴ። እሺ ልጅ፣ እንደው እግዚአብሔር ይባርክ። እግዚአብሔር እንደዚህ የሚታዘዝ ልጅ አምላክ እንደው መድኃኔዓለም ወርሽኔ ልጅ። አሜን አሜን አባቴ አሜን። እዚህ ቤት ማርታ እንዴት አደራችሁ? አባ መጡ። እንዴት አደሩ? እንዴት አደርክ? እንዴት ነህ ልጄ? እግዚአብሔር ይባርክ፣ እግዚአብሔር ይፍታችሁ። ወይ ድምጽ ይሰማኛል። አባታችን እንኳን ደህና መጡ። እንዴት አደሩ? እንዴት አደሩ? ይፍቱን ይባርኩን።
እግዚአብሔር ይባርክሽ፣ እግዚአብሔር ይስጥሽ። እንዴት አደርሽ? በረታሽ? እግዚአብሔር ይመስገን ደህና ነን። አባታችን እንዴት አሉ? ይግቡ። እግዚአብሔር ይመስገን። ብሩክ እጅን አረፍ በልኝ። እንደው ሁሉንም በዝግታ አለፍ ቻል ያረግህ እንግዲህ ብዬሽ ነበር። እንደው ተጋጫችሁ። አይ ልጅ አዎ አባታችን እንግዲህ ያው ትንሽ ያው ችግር ተፈጥሯል። ያው ባለፈው እንደነገርኩት ውጭ እንዳደርኩ ያው ስህተት እንደሰራው ነግሬዎት ነበረና አሁን ደግሞ ልጅቷ ነፍሰ ጡር ነኝ ብላ አመጣለች። እንደው ትንሽ መፍትሄ እንዲሰጡን ነበር። ያው ልጅቷም እንደሚያዋት በጣም ተቆጥታለች። ኤልሲ አዎ ልጅ መቆጣቷ ምን ይቀራል? እየተፈጠረው በጣም ከባድ ነው። ግን እግዚአብሔር ቢፈቅድ በይቅርታ ይታለፋል። እንግዲህ አንተ ጥፋተኛ ነህ። ጥፋትህን አምነህ ይቅርታ እንድጠይቅ እግዚአብሔር ይርዳን። እንግዲህ ሁላችንም ያስማማልን እሱ መድኃኒዓለም በመሃላችን ይገኝ። ችግር የለውም አባ፣ እኔ ይቅርታ ጠይቃለሁ። ሲሆን ሰላም ይምጡ እንጂ እዚህ ቤት ደህና አደራችሁ? አባ መጥቻለሁ። እንዴት አደራችሁ? እንዴት ቆያችሁ? እግዚአብሔር ይባርክ፣ እግዚአብሔር ይፍታ። አረፍ በሉ፣ ቁጭ በሉ ልጆች። አዎ መጣን አባታችን፣ እያስመጥቻለሁ። የምሳንም መጣናል። አረፍ አረፍ በሉ ልጆች። ይኸውልሽ ልጅ ኤሊሳ፣ ልጆች ስሙኝ፣ ምንም ነገር ቢፈጠር በይቅርታ መታለፍ አለበት። አያችሁ የማቴዎስ ወንጌል ምዕራፍ 5 ቁጥር 5 ላይ የዋሆች ብፁዓን ናቸው ምድርን ይወርሳሉና ይላል የእግዚአብሔር ቃል። በየዋህነት እንደተበደልን አውቀን ይቅርታ ስናደርግ መንግስተ ሰማያትን እንወርሳለን። አያችሁ በትክክል አባታችን። አዎ ቃለ ሕይወትን ያሰማልን። አባታችን ትክክል ናቸው። ብሩኬ በል አንተም ተነሳና በደንብ ሁለቱንም ይቅርታ ጠይቃቸው። እናንተም በሉ ይቅርታውን ተቀበሉት። ኤልሲዬ፣ ሜላት እሰይ በሉ። ሰይጣን ቅጥል ይበል። ሜልዬም እንደተነጋገርነው እሺ። ኤልሲም እባክሽን በቃ ሁሉንም ተውት። ሰይጣን ይበሳጭ። እናንተ ተስማሙ። ይቅርታ ልብ ይኖራችሁ ልጆች። ወንተነስ ልጅ እንግዲህ በጣም ይቅርታ ጠይቃለሁ። ኤልሲም ማርታም በጣም በድያችኋለሁ። በጣም ይቅርታ ጠይቃለሁ። እኔ ንስሐ ገብቼበታለሁ፣ ግን አሁንም ቢሆን ጸጽቶኛል። በጣም ይቅርታ ጠይቃለሁ። ድጋሚ አይፈጠርም። እሰይ ደስ ስትሉ እግዚአብሔር ይመስገን። እግዚአብሔር ይባርካችሁ። እግዚአብሔር አምላክ ይቅር ይበል ሁላችንም። ልጆች የማቴዎስ ወንጌል ምዕራፍ 5 ቁጥር 28 ላይ እንዲህ ይላል፣ እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኘ አመነዘረ ይላል። የእናንተ ደግሞ ከዚህም ያለፈ ነው። በሉ እናንተም ንስሐ ግቡ፣ ባይሆን እኔም አግዝሃለሁ። ቤት ትከራይላትና ትቀመጣለች ለልጅቷ። ብሩክ ልጅ አይ አባታችን እኔ ጋር ትሆናለች፣ ችግር የለውም። ነገር ግን ልጅቷ እምነቷ ሌላ ነበር። ማርታ አንዳንድ ነገሮችን አስተምራት ኦርቶዶክስ መሆን ትፈልጋለች አሁን ልጅቷ። ምን ችግር አለው ልጅ? ደስ የሚል ነው። ይሄማ ጎሽ ተባረኩ።
እንደው ሜላት ተባረኩ። አንድ ሰው ወደ ሃይማኖቱ መመለስ ቀልድ ነገር በመንግስተ ሰማያት ደስታ ነው። ጎሽ እግዚአብሔር ይባርካችሁ ልጆቼ። አንቺም ትጠመቂያለሽ፣ ብሩክም አንተ በምትችለው አግዛቸው። አንተም ቄደር ጥምቀት ትጠመቃለህ። በቤተ ክርስቲያናችን ሕግና መሰረት ከሌላ ሃይማኖት ወይም ካላመኑ ወገኖች በዝሙት መውደቅ ቄደር ያስፈልገዋልና ቤተ ክርስቲያናችን ሁሉም ስነ ስርዓት አለው። እሺ አባታችን፣ እሺ ሁሉንም ነገር አስተካክላለሁ። አዎ ሜላትም የቀረሽን ትምህርት ወደኔ መጥተሽ ተምረሽ ልጅነትን የማትደገመውን ሃይማኖት ጥምቀት ትጠመቂያለሽ። የልጅነትሽን ጥምቀት ዳንኤል ልጅ እግዚአብሔር አብዝቶ ይባርካችሁ። ከነ ባለቤትህ መልካም ሰው ነህ። እግዚአብሔር ለአብርሃምና ለሳራ በስተርጅና የሰጣቸውን ልጅ ለእናንተም የሚታዘዘው ልጅ ይስጣችሁ። ልጄ አረ ይገባኝም አባቴ። አሜን አሜን አሜን። እግዚአብሔር ይስጥልኝ አባቴ። መልካም ሰዎች ናቸው እነሱም። እኔንም ከጉድ መለሱኝ፣ እሷንም ያው እንግዲህ ከመጥፎ ስራና ያው እንግዲህ ከሌላ ሃይማኖት መልሰው ለዚህ አብቅተውናል። ነገሮች ሁሉ ተስተካክለዋል። ጥፋትን ብናጠፋ በእነሱ እንግዲህ ተስተካክሏል። ሌላም እንግዲህ እርስዎም ያላወቁት አንድ ነገር አለ። ማርታም ነፍሰ ጡር ናት። እንኳን ደስ ያለሽ በሏት አባ። በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት ደስታ ነው የምታሰሙኝ? የሁሌ ጸሎቴ ነበር። እንኳን ደስ አለ ልጄ ዳንኤል። ማርታ ልጄ እንኳን ለዚህ አበቃችሁ። እግዚአብሔር ይመስገን። እንኳን አበቃችሁ። በእርስዎ ጸሎት ነው። እናመሰግናለን። የእግዚአብሔር ተአምሩ ብዙ ነው። ድንግል ማርያም እሷ ትጠብቅሽ ልጄ። እሷ አማላጅቱ ካንቺ ጋር ትሆን። አዎ አባታችን እንግዲህ ደስታውን ያዝልቅልን በሉ አባቴ። ለእኔም ንስሐ ይስጡኝና ነገ ተነገ ወዲያ ንስሐዬን ጨርሼ እንግዲህ ጊሸን ስለት አለብኝ። ለማርታ አንድ ልጅ ከሰጠሽልኝ ጥላ ይዤ መጥቼ እደጅሽ አስቀድሳለሁ ብዬ ተስያለሁና እንግዲህ ንስሐዬን ጨርሼ እንድሄድ ንስሐ እንዲሰጡኝ አባ። እሺ ልጄ፣ እሺ ሁሉንም እናስተካክላለን። እግዚአብሔር ይመስገን። እግዚአብሔር ይመስገን። በጣም አመሰግናለሁ ብሩኬ፣ በእውነት በጣም ጥሩ ሰው ነህ። በሉ እንግዲህ እንደሱ አይደለም። ሜላትም ትጠመቅና አንተም ሱባኤህን ጨርስና ሁላችንም አብረን አንድ ጋር ተነጋግነን በተረጋጋ መንፈስ ሁላችንም ነው አንድ ጋር የምንሄደው። እንደዛ ይሻላል። አዎ ይሄንን ደስታማ አንድ ጋር ነው እመቤት የደጅ ሄደን የምናሳልፈው። እሺ ካላችሁ ደስ ይለኛል። እኔም ጓደኛ አገኘሁ ነው። እሰይ ምን ትላላችሁ? ብሩክ አንድ ጋር እንሄዳለን። እንዲህ የተቀደሰ ሀሳብ ነው። አንድ ጋር እንሄዳለን ሁላችንም ጠርቀምቀም ብለን። ጥሩ ሀሳብ። መልካም። እሺ ወይ ማርታ
እኔ እኮ ምን እንደምልሽ አላውቅም። የእውነት እኔን ጥለውኝ እንዳይሄዱ እያደረኩ ነው። በጣም ነው የማመሰግነው በእውነት። እኔም እንግዲህ ቀኖናዬን ልጨርስና አብሬ ነው ከእናንተ ጋር የምሄደው። የጠፋችው ልጅ ተመልሳለች፣ ተገኝታለች። ሁሉም የሆነው በእናንተ ምክንያት ነው። በጣም ነው የማመሰግነው። አንቺ ልጅ ይህንን አስሬ ምስጋናሽን ተይኝ አላልኩም? ምንም ነገር የምናደርገው ለራሳችን ብለን ነው፣ ላንቺ ብለን አይደለም። በቃ እንዴ ከአሁን በኋላ ምንም ነገር እንዳትዪ ነው። ካንቺ እያራቅሽኝ ነው። እስኪ ተይኝ። ሁሉም ሰው እኮ እንደናንተ ቢያስብ ይሄን ጊዜ በደረስን ነበረ። የትም እኮ በየጎዳናው ወድቆ አይገኝም ነበረ ሰው። ቀን በጨለመብኝ ሰዓት እኮ እናንተ ናችሁ እዚህ ያደረሳችሁኝ። ከጨለማውም ጨለማ ደግሞ ጭራሽ የነፍስም ጨለማ ውስጥ ነበርኩ። ወደ ብርሃን አምጥታችሁኛል። ከዚህ በላይ ምን ላድርግ? ብቻ ያው እግዚአብሔር ይክፈላችሁ ዋጋችሁን። አሜን ይሁን ይደረግልን። በይሽ በቃ ዳኒ ስልክ እያወራ ነው መሰለኝ፣ ሄሎ እያለ ነው። ሄሎ ብሩ። አቤት አቤት። ዳንኤል እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። በቃ ተመቻቸህ አይደለ? ጠፋሁ። በጣም ይቅርታ። እኔ መቼም ነው ሲመቸኝ ነው የምጠፋው። ትቸገር ነው የምመጣው ወደ አንተ። በጣም ይቅርታ በእውነት ጓደኛዬ። ኧረ ተመስገን ነው አንተ። ያ ሁሉ ነገር አለ ከተመስገን ነው። እንዴት ነው ታዲያ? ምን ታስባለህ? ተነገ ወዲያ እንሄዳለን አይደለ? ሜላትም ጨርሳለች። ጨረሰኝ እንዴ? አዎ በቃ ችግር የለውም። እኔም እነግራታለሁ ለኤልሳ፣ እንዘጋጃለን፣ አብረን እንሄዳለን። አዎ ተነገ ወዲያ እንሄዳለን። ተዘጋጁ። ኤልሳንም ሰላም በልልኝ። እሺ እሺ እሺ፣ ደህና አደሩ። ኤልሳ በእንግዲህ ልብስን ወለል አድርገሽ ምንም ነገር እንዳይሰማሽ እኮ አብረን ሄደን እንመጣለን። ዳኒ እንዲሄድ ነው እና ቤት ደጅ ድረስ ደርሰሽ ይዘሽ እንዳትመጪ። ለተፈጠረው ነገር ሁሉ በጣም ይቅርታ ጠይቃለሁ። በጣም በድሌሻለሁ። በጣም ይቅርታ። እሺ እግዚአብሔር ሁላችንንም ይቅር ይበለን። ግን የመጨረሻ ማስጠንቀቂያ ነው። አንድ እድል አልሰጥህም ከእንግዲህ ወዲህ። አታስቢ፣ እኔም ስህተት አልሰራም። እግዚአብሔር ደግሞ ይርዳ። እሺ አሜን። ብሩክ እንዴት ነህ? ደህና ነህ ወይ? መጥቻለሁ። ተነስታችኋል? ተነስተናል። መጣችሁ እንዴ? አዎ መጣን። እንሂድ። ልደውልልህ ሰፍ አባታችንም ሲመጡ እየታዩኝ ነው ከዛ ጋር እንዴ ሊሄዱ እንዳይሆን እንደዛ ቢሆን ነው። ኧረ ሻንጣ ይዘዋል ሊሄዱ መሰለኝ። ታዲያስ የት ተደብቃችሁ ጥላችሁ ልትሄዱ ነው? እኔ በረከት አልፈልግም። በረከት እዛ ልሄድ አይገባኝም። እንሂድ አትሉኝም? እንኳን ደህና መጡ። እንኳን ደህና መጣሁ። ለእኛም በጣም ጥሩ ነው። አባታችን እግዚአብሔር ይስጣችሁ። አሜን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ውድ የመርሃ ግብራችን ተከታታዮች በኤልሳና በብሩክ ታሪክ ብዙዎች እንደታወቃችሁ እናውቃለን። ነገር ግን ኤልሳ ብሩክን የመፍታት ሙሉ ስልጣን ሙሉ መብት አላት። የይቅርታ ልብ አለኝ፣ ትዳሬን አድናለሁ፣ ከሱ ውጪ ህይወት አልፈልግም፣ በይቅርታ ሁሉም ነገር ይሻራል ብላ ካሰበች ግን ይህንን ነገር አድርጋለች። እኛስ ምን እናደርጋለን? የሰው ልጅ አውቀን በድፍረት
ሳናውቅ በስተት ይቅር በለን ብለን አምላካችንን እንደምንጠይቀው ሁሉ አምላካችንም ያስተማረንን እኛም ሰዎች ሳያውቁ በድፍረት አውቀው ደግሞ በድንገት ስተት የሰሩትን ይቅር በማለት በይቅርታ ህይወታችንን እንቀጥል። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።